እየቀየርኩኝ ገባ ትራንስፖርት አለ ደሞዙም አይበቃኝም ወድቀ ደግሞ ሰዎች ሲያዩክ ደስ ይላቸዋል ለምን ለዚህ እዚሁ አቅራቢያ ነው የገዛሁት ቤት ለልፈልግ እና ለዛ ነው 5000 ዩሮ ያስፈልጋል በጣም ግን ከሰጡኝ እግዚአብሔርን አደርጓለሁ በልጆች እንዴት ነው ምናምን ብዬ አቀሳስሬ ማለት ትንሽ ገለፍተኛ ናት አይቻታለሁ እና ማለት ነው ይሄ ልጅ ቲክቶክ እኮ በጣም ነው የምወደው ምናምንልና ማለት ነው አቀሳስሬ ከዛ ይኸውልሽ እንደዚህ የታመመባት ልጅ መመርመር አለባቸው በጣም እኮ ነው የሚያሰጋው ምናምን ብዬ እርግስ ስለሆነች ማለት ነው ምናምን ብላ ማለት ነው ዳንክሽን ትለኛለች ሁሌ ቸርስ ምንድን ነው እኔ ማራናይት ከከሰሰች አልኳት 10 አንበሳ አንጀታቸው ነው ያረረው 10 አንበሳ ወድላታለሁ በየቀኑ ሁለት አንበሳ ምን ያደርጋል ያው ምን ያደርጋል ግን እንደዚህ አይነት ሰጣ ገባውስ መግባት በቃ አትከስም ሄለን ቁጭ ብለሽ እኔ አንቺን ስላታለለችሽ ነው ማራናይት አታላይ ናት እመንልኝ አንተም እመንልኝ ማራናይት አታላይማ አይደለችም ማለት ይከብዳል አዎ አታላይ ናት ውሸታም ናት ሚዲያ ላይ መጣ አለቃቅሳ ልክ እሱ ፈልጓት እንደሄደ በፍቅሯ እንደሞታ አርጋ ሄለን ጋር ለምን ታወራለች ለምን እንደምትስማማ ያወቀች እስከ ቅዳሜ እንደሚስማሙ ታውቃለ እናንተም ይያላችሁ ነበር እሷ ትዋረዳለች ይያልክ ነበር ለዚህ ለምን እንደዚህ ታረጋለች አሁንም ያስመሰለች ነው ኖ ትክክለኛ ነገር ተናገሪ ስለምትወጂው አትከሹ ቂጥሽ እስኪላጥ ድረስ ነው የምትወጂው አይመለስም እሱም አይመለስም ወዲዬ በቃ የማርዬ ነገር በቅቶታል መጀመሪያም ሲጨንቀው ትኬት የተቆረጠውን ትኬት አላየሽም እንዴ ጂጂ አሳየች እኮ ትኬት ቆርጣለች ዱባይ ሊሄድ አይደል እንደው አረ ኢትዮጵያ ነው የሚሄደው የኢትዮጵያ ነው እኔ ደግሞ ይላኩልኝ ኢትዮጵያ ከ2 ሳምንት በኋላ ይሄዳል ወደ ዱባይ በዛው ነው ወደ ዱባይ ይሄድ መብቱ ነው እንዴ የሚያዝናናው ካገኘ ይዝናና መብቱ ነው ለምን ከሰይጣን ጋር ይዝናና እንግዲህ ለምን እንደው ተወት ብታረጉት ለምን ነው የምታበሳው እኔ የምፈልገው ምን እንደሆነ ታውቃለህ ሆድዬ ማለት ነው ልክ እንደ ፍጹም እንትና አይበል አያነጅብ ነው ከዛ በተረፈው ግን እሱ ፍጹም አይደለም ሴቶች ላይ ግፍ ይሰራል አዎ ግፍ ይሰራል የማይወዳቸውን ሴቶች እንደሚወዳቸው ሆኖ አያስቀይምም አዎ አያስቀይምም ለዚህ ማለት አሁን ምርጫው ጂጂ ኮነች አይ ዶንት ኬር መብቱ ነው በራሱ ህይወት ማን እንትን ይሏል ይዝናና ምን ይበል አለቀ ገብቷል አይመለከተኝም ግን አሁን አንቺ ታዲያ ፖይንት ችግርሽ ምንድነው አሁን እኔ ምንም ችግር የለብኝም እኔ ምን አገባኝ ራሳቸው እንትን ባል እኔ ምን አገባኝ እኔ እኮ ባለው ሐሳብ ነው አስተያየት የሰጠሁት እንጂ ማለት ነው ሪያሊቲው ስለማቅ ማለት ነው ገባ ከራሳቸው ጓደኛ ነው ኢንፎርሜሽን የሚመጣው ምን የሚለው እኔ ደግሞ አሁን በነፃ አልሰራም በነፃ እንዳልኩት በነፃ አልሰራም እያልኩ ነው አልሰራም ኢንፎርሜሽን ማላወጣም ግን ሄልዩን እወዳታለሁ ባይዘዌ እሷ ባትወደኝም አነጋገር ስለማልችል ነው እኔ ጋር ሀቅ እንዳለ እንድታቅ ነው የነገርኳት ማራናይት እያታለለቻት እንደሆነና ማራናይት ሆነች እንድታቅ ነው ሄለን ፍጹም አይደለችም ጨዋ ሴት አይደለችም ባለጌ ናት ግፈኛ ናት በልጆች አባት ላይ ግፍ ሰርታለች ሆዴ ላይ ጣላት እንደውም ሆዴ ምንም አላረጋትም በደንብ አርጎ ቢያነጣጥፋት ጥሩ ነበር በደንብ አርጎ ቢበላት ይሄንን ነበር ያልኩት ለምን ሆዴ ግፍ አለበት የልጁ እናትን ወጥቶ ይቅርታ ይጠይቅ ከሁሉ ሴቶች እነዚህ ጨምላቃ ሴቶች ናቸው ማራናይትም ጂጂም ቦራቸው የልጁን እናት ብቻ ማለት ነው ስሟን ጠርቶ በእግዚአብሔር ፊትም በሰው ፊትም ይቅርታ ይጠይቅ በቃ የልጁ እናት ጋር ነው ችግሩ ያለው ለምን የልጁ እናት ደምንባ አልቅሳበታለች አለቀ ይሄ ብቻ ነው ከዛ ውጪ ማለት ነው አንቺ እንደዛ ካደረገ እኔ እፋታለሁ ነው የምትይው እኔ ምን አገባኝ እፋታለሁ የልጁን እናት ወጥቶ ትክክል የልጄ እናት ለፍታ ደምተፍታ ልጁ እንዴት እንደሚያምር ልጄ ያምራል ልጄን እወዳለሁ ፖስትም ያድርገው እንትኑ ላይ ማለት ነው ልጁን ፖስት ያድርገው ከዛ በኋላ የልጄን እናት ይቅርታ ጠይቃለሁ ይበል እሷ ሚዲያ ላይ ትምጣ በድዬሻለሁ አንቺ ንጹህ ሴት ነሽ ብሎ ይቅርታ ይጠይቃት አለቀ ይሄ ጥሩ ነው ምን አገባኝ አይመለክ ቢፈልግ ይጠይቅ ባይፈልግ ይኸውልሽ ትዝታ
እንዳይደክምሽ ግን ቁጭ ብለሽ እቺን ነገር ብትዘግቢያት አሪፍ ነው። ልብስ ልተኩስ እኮ ነው ማሬ። ልብስ ማን ይሰራልኛል ብለህ ነው? መተኮሽ አልታረጊኝ ነው እና እየተኮስኩ ነው ማውራኩ እንዴ ነው። አትሳቃለህ። ለምን የሚሰራልኝ ሰው የለም። ታውቃለህ አይደል? ጃፒኔ እኮ ጎበዝ እንደሆንኩ ታውቃለህ። ትመሰክርልኛለህ እኮ አቦኝ እኮ ነው ሰው ጎበዝ ነሽ። እግዚአብሔር እንጂ እንዲህ ያለችብሽ አመሏ ነች እንጂ ያ የጠንቋዩ መንፈስ ምን ያለቀለሽ? አይ እኔ እኮ አላምንበትም። ይኸው የአዶናይ ሰዎች መጥተው እያለቀሱብሽ ነው። የአዶናይ ሰዎች ከታች የአዶናይ ሰዎች ሲያሳስብኝ እንደውም ዛሬ ሐሙስ ነው። ቡናዬን አፈላለሁ ቶሎ ቶሎ ልተኩስና እፈርዳለሁ። በቃ ዛሬ ወደ መፍረድ ታውቃለህ። ሄለንን ማለት ነው እንትን ውስጥ አስገቧት፣ መረቤ ውስጥ እንዲያርጌ ማለት ነው። መረቤ ውስጥ ሳስገባት ማራናይት ላይ አይኗን አፈጠጠች። እኔ ሰዎችን የሚያታልል ሰው አልወድም። ባይዘዌ እኔ ማታለል አልችልም እና አልወድም። ሰው ልክ እንዳንተ ትንሽ ባህሪ አለኝ። አንተም እኮ አትወድም እኮ ታውቃለህ። እኔ ማታለል አልወድም። እኔ ግልጿን ነው እየዋሸች እንደሆነና ልጅቷ ጨዋ እንዳልሆነች ባለጌ እንደሆነች ሰካራም እንደሆነች ማለት ነው። ለልጆቿ ምንም እንደማይመስላት ማናት ሄለን እንድታቅ ብዬ ነው። ገባ? ሄለን ከምሯ ነው ተንሰፍስፋላት እንደ ጨዋ እንደ ድንግል አርጋ የምታወራላት። ለዛ ነው የተናደድኩት። እሺ ለሷ የምትከራከረው ለዚህ ኖ ሁሉም ፍጹም አይደሉም። በቃ ለኔ ፍጹም የልጁ እናት ብቻ ናት። አሁን እኮ ከታች ግን አዶናይን ተቆራበታለች እና ሰው አዶናይ እንትን እየሆነ እየተብረከረከ ነው እያሉ ነው። ፍቺላቸው በቃ አዶናይን ከታች እየጻፉልሽ ነው። ምን አረኩኝ? እኔ እኮ አዶናይ ምንም አላልኩትም ውዴ። እኔ አላሰርኩትም። እኔ አልፈታውም። እኔ ጦንቅ ያሉኝ ጦነቆልኩኝ። አሁን ደግሞ ዛሬ እስቲ ጦነቆላለሁ። ዛሬ መንፈሴ መጣ ታውቃለህ። እንትን ዋሴ ገብቶ ዋሴ እንኳን ተንቀጠቀጠ። ለምን እንደሆነ ተቀል እኔ ገብቼ ያችን ስለተናገርኩኝ ምን አለ ሰው ገላለሁ እንዲህ ላለሁ ያለቻን ሴት እንዴት ታምናላችሁ አለ። ስለኔ ታውና ስለራሳችሁ አውሩ። እኔ 10 አንበሳ አወርዳለሁ። ማርዬ ከከሰሰች አይደለም ማርዬ ጀርመን ውስጥ ያለች ሴት ሆዴን ከከሰሰች እኔ 10 አንበሳ አወርድላችኋለሁ። አለቀ። አሁን ፕሮሚስ አለቀ። አስይዛለሁ ብያለሁ። መቼም እዚህ እንትን ፈረንሳይ ላይ 200 ምናምን ሺህ ዩሮ አውጥቼ ቤት የገዛሁት መቼም ለ10 እንትን አላንስም አይደለ? ጃፒ አንተ ታውቃለህ። ያ ግን ምን አድርጎ ነው ይከሰሳል የምትሉት ነገር ነው ያልገባኝም። እኮ አሉ እኮ እኔም እኮ እሱን እኮ ነው ጥያቄ። አይከሱትም፣ ሴቶቹ አይከሱትም። ምን አድርጎ እኮ ቆይ ያደረገው ነገር ምንድን ነው? እኛ እናውቅም። ይከሰሳል እከሰዋለሁ ብላ አነጅባለች እንትና ማርዬ። ግን አትከሰውማ። የእሷ ጉድ ብዙ ይወጣላ። ውሽማዋም ይመጣላ። የልጇም አባት ይመጣላ። ህዝቡ ያለቅሳላ። የልጇ አባት ምን እንዳደረገችው እንሰማለን። እኔ ማቀውን አወራለሁ። ልክ ሲከፈት ማለት ነው የልጇ አባት እዚህ ጋር ነው ያለው፣ እዚህ ጋር ነው ያለው። የልጇ አባት እንዲያርጋ በድላው ምናምን ብዬ ሰውየውን አመጣዋለሁ። ያወራሁትን ካልሆነ ከልጅ አባት ጋር እኮ አውርቻለሁ እኮ ከዚህ በፊት የዛሬ ዓመት አውርቻለሁ። እና ሪከርድ በስልክ ነው በስልክ በምን መሰል ያወራ ነው ስለ ሆዴ እንትን እያልኩ ማለት ነው ስለ ማርዬ እያወራን ማርዬ እንደዚህ አድርጋኝ ምናምን ብሎ ነግሮኛል። ታውቃለህ እንዴት እንደተለያዩ ማለት ነው። ሰዎች ናቸው ስልኩን የሰጡኝ። በጣም ምስኪን ነው ባይዘዌ፣ አራድዬ ነው ባይዘዌ፣ በጣም አራዳ ነው። ደስ የሚል የአዲስ አበባ ልጅ ነኝ ብሎኛል። የት አካባቢ እንደሆነ አላውቅም፣ ግን ማለት ነው የሚያሳዝን ነገር አለው። እውነት ለመናገር እሷ ግፈኛ ናት። አዎ ግፈኛ ናት። እኔ ደግሞ ሄለን ጋር ጻድቅ ሆና አታጭበርብር፣ ጂጂ ዱርዬ ናት እንላታለና ባለጌ ናት አይደል? ፊት ለፊት ነው የምነግራት። አለቅ። ይቺ ጨዋ መላክ መስላ ሄለንም ማታለል አትችልም። ውሸታም ናት፣ አስመሳይ ናት። ማርዬ አስመሳይ ናት፣ ውሸታም ናት። እኔንም ዋሽታኛለች፣ እኔንም ሸውዳኛለች። የልጁን እናትና ልጁን አገናኛለሁ አታስቢ ብላ ማለት ነው። ታሞ ራሱ 10 ደውልላት ነበር። እንዴት ሆነ በቃ መጀመሪያ ይዳን ምናምን ተባብለን ማለት ነው። እሷ ግን መጎን የምትፈልገው መብትን የልጁን እናት ብሎክ አረገች። አዎ አየሽ፣ እኔ ደግሞ እንዲህ ነው የምከሰትብሽ ማርዬ። አዎ ለእግዚአብሔር ሰጣሽ ማለት ነው።
የሷንም የሱንም ያሳየኝ ብላ ተወች። ልጁም አልቅሶብሻል። አንቺ እንደዛ አይነት ልጅ ይዘሽ እሱ የዛች ልጅ ላይ ስትፈርጂ ልጁ ትዝታ ጂጂን አስገቢያት። ጂጂ ማሳብ አለኝ እያለች ነው። ችግር የለም ተስማምተናል እኮ አሁን ምንም የሚያጋጭ ነገር የለም። ጃፒ ከኔ ጋርም ተስማምታል አይደለ? ይመች ጃፒዬ። እኔ እኮ ጃፒ እኮ አሁን ይኸውልሽ ንስሓ እየገባሁ ያለው ሰው ነኝ። ከሁሉም ሰው ጋር ስምምነት ነው የምፈልገው። እኔ ራሱ ንስሓ እገባለሁ። ጃፒ ደበረኝ ታውቃለህ። የሰዎችን ኃጢአት መጎልጎል እያመጡ ይነግሩሃል። ራሳችንን አመመን እኮ። እኔ ንስሓ እየገባሁ ነው። እኔ ራሱ ገባለሁ። እባክህ ደበረኝ። ይህንን የእሷን ጉዳይ ከጨረስሽ በኋላ አንቺም ንስሓ ግቢ። ኧረ ይቅርብኝ እባክህ። የእሷ ራሷ ኃጢአት አሁን ነው ንስሓ መግባት ምን ያደርግልኛል? ኧረ ወደዛ በስመ አብ። ለምንድን ነው ጃፒዬ? አይ ጂጂ Na, wie geht's dir? Gut? Gut, wie geht's dir? Heute gibt keine Arbeit. Dodo, ich habe Spätschicht. ወርቄ ግን ምን አድርጌ ጂጂ ምን አጠፋው ወርቄ? አይ አንቺ ያልኩት እባክሽ ምሳሌ ነው የሰጠሁት። ይኸውልሽ ምሳሌ የሰጠሁት ጂጂ ምን እንዳልኩ ታውቂያለሽ? አሁን አንቺ ባለጌ ምናምን እንልሻለን አይደለ? ነኝ ብለሽ ነው እንትን ማለት ፊት ለፊት ነው የምትመጪው። የምትሸፋፍኙ የምታስመስዩ ነገር የለም። ማርዬ ያናደደችኝ ጻድቅ መስላ ምንም ነገር እንደማታውቅ ልክ እንደ ድንግል ልጅ ለምኖ እንደተጠጋት አድርጋ ሄለን ጋር እከሳለሁ ምናምን ስትል ሴቶቹ ሰፍ ብሎ እየጠበቁ ነው። እኔ ደግሞ አታረገውም እሷም ብዙ ጉድ አለባት ብዬ ተከራከርኩኝ እና ጨዋጫ አትጫወቺ አልኳት። ትክክል አይደለም ግን ከሆዴ ጋር ተጣላን። እኔና ሆዴ እኮ አልተጣላንም። ከተጣላኝ ይጣላኝ ምን አገባኝ? ሪካርድ ያየው መሰለኝ። እኔ ያልኩት ሆዴን አትናገሪው በቃ አንጣላም። እኔና እሱ አንጣላም። እኔና እሱ ያስተቆረጠኝ ይኸውልሽ የደም ጉዳይ አለ። እሺ ደውልልሻለሁ። እኔ ግን ከሆዴ ጋር ምንም የተጣላሁት ነገር የለም። አለቀ። አስተያየት እሰጣለሁ፣ እከራከረዋለሁ። ከሆዴ ጋር የተጣላሁት ነገር የለም። ሆዴን ግን የሚከሰው ሰው የለም ብዬ ተከራክሬያለሁ። አዎ እሱ ሰው የለም። እናንኮቴ ናቸው። ሆዴ ይችላል ብላችሁ ጻፉ። ሆዴ ይችላል በሉ። አሁን እኮ እዚህ ጋር የአዶናይ ልጆች መተውብሻል። አዶናይ ይሞታል ብላ አዶናይ ምንም ችግር የለም። ጂጂዬ አንቺ ውጪ በቃ ጂጂ ውጪ በቃ። እሺ እኔ ቆንጆ ውጪ። እኔ አንቺን አልሰድብሽም ብዬ ያው ቃል ገብቼልሻለሁ። አንቺ ምንም አትገቢም። አሁን አንቺ ፍጹም ነሽ። አንዳንድ ነገር ላይ በቃ ደውዪልኝ በውስጥ እሺ። ማለት በቃ የለም አንቺ አሁን ሆዴን እንዳልነካው ነው። እንደባለፈው ልታኮላሽ ነው። ሆዴ ጠገብ ካለ አነጥፈዋለሁ። እንጂ ጓደኛ ወርቄ ለምን ታወራለች ነው። እኔ እኮ ጠዋት ሰምቼዋለሁ። ምን አለ መሰለሽ ከሁሉ ነገር የኔ ማውራት ይቆጠቁጧል። እና አይዞህ ሆድዬ አታስብ። እኔ ብቻ ነኝ አውቃለሁ። አይኖ ሁሉ ነገር ከልጅነት እስከ እንትን ያለኝ ለዚህ የደም ትስስር አለን። አታስብ። ምንድነው አንቺ ጠንቋይ ቤት ነው ያደግሽው? እሱም አብሮ ነው ያደገው ልትይ ነው? ምን በልጅነቱ የተሰጠው እኔ እኮ ልፍቀብል እኮ ሆዴን ከችግሩ ፈተዋለሁ እኮ ባይዘዌ በየዓመት የሚመጣውን ማለት ነው የቤተሰብ ጣጣውን እፈታለት ነበር እኮ አውቃለሁ እኮ። ግን ምንድነው የምታውቂው? ተው በእናትህ አንተ የማታውቀው ብዙ ነገር አለ። እኔና ሆዴ ደውልልኝ በውስጥ ስልክ ያለህ አይደል? ኧረ እኔ ማንም ሰው ስልክ የለኝም። እኔ ከሚዲያ ሰው ጋር ማውራት ይቻላል። እኔ እንደ ጂጂ እንደው ለሆዴ ማለት ነው መዳን መስኪን የሆነች ሴት ለምንድን ነው ጂጂ ፍራንክፈርት ሄደሽ ሆዴን ማታረጋጊው? እና ተያይዛችሁ ወደ ሆነ ቦታ ብትሄዱ አሪፍ ነው። አይ ተረጋጊ እንዴ ልጆች አሉ እንትን ውጭ ይኸውልሽ ጂጂ ቆም ብለሽ አስቢ። የሆነ ነገር ልታረጊ ስትይ መጀመሪያ ለኔ ንገሪኝ። እኔ የማይጎዳሽን ነገር አልነግርሽም። እሺ ገባሽ? ብታረጊም ባታረጊም ምንም አይመጣም። አታስቢ። ግን ታውቂያለሽ ካጠገቡ ከጎኑ እንደሆንኩ እኔም እኮ ከጎኑ እንደሆንሽ እኮ ምን መብትሽ ነው። ማን ይከለክልሻል?
መብትሽ ነው። እኔ ከጎኑ ነኝ። አለቀ። ምንም ችግር የለብኝም። ግን ማለት ነው ሀቅ አልጠብቅም፣ ውሸት አልዋሽም። በቃሽ በቃ ወዳችኋለሁ። በተረፈው ግን የሆነ ነገር ውስጥ ልትገቢ ስትይ ቀድመሽ አሳውቂኝ። የሆነ ነገር ሲመጣ በአንቺ በኩል እኔ ነኝ ገደል የማስገባው። ምንም አይመጣም፣ ግድ የለሽ በኔና በሱ ለማ እንደማይመጣ እኛ አውቀናል እኮ። ምንም አይመጣም አታስቢ። ግን የሆነ ነገር ከማድረግ ይረጋጋ። ሚዲያውን የተቆጣጠርሽው ነው የመሰለሽ ወርቂቱ። እኔ አንተን ነው እንጂ የተቆጣጠርኩት ጃፕዬ። እኔ ጌታ ጂጂ በቃ ውጪ። እኔ ነገር አልፈልግም። ውጪ። ጂጂ ልካት ነው ደግሞ ትላለች። እንትና ማራናይት ወደ አንቺ ነው የምታሳብበው። ጃፒ ሌላ ነገር እናውራ እስቲ። ስሚ አሁን አዶናይ መቼ ነው ይሞታል ብለሽ ሰዎቹ? አላልኩም። አላልኩም። እዮዳብ እኮ ነው ሌላ ነገር። ይኸውልህ ስጠነቁል ማለት ነው ምን አለኝ መሰለ? እዮዳብ ይመጣና ማለት ነው ስለ ሀገራችን የዛሬ ወር ነው ያለኝ። ወር ከ32 ቀኑ ነው ይሄን ነገር ካወራው ጽፌዋለሁ። እና ይኸውልህ ምን አለኝ መሰለ? ወርቄ ስለ ሀገራችን ምን ይታይሻል ሲለኝ የሆነ ታዋቂ ሰዎች ይታሰራሉ አልኩኝ። ብራጭ በረበራችሁ ተብሎ እስር ቤት ይገባሉ 5-6 የሚሆኑ ብዬ ተናገርኩኝ። ከዛ አሁን ወር ጠብቆ ብዙ ነገር ነው የተናገርኩት። ገብቷል። ከዛ በቀደም ምን አለኝ ጠራኝና ስለ አዶናይ እኮ ነው አቁሜያለሁ እኮ ባለፈው እንደዛ እንትና ማናት ሎዛ እንደዚህ አለች ተብሎ እንደዚህ አስደርጓለሁ ምናምን ያልኩትንም ይቅርታ ጠየቅኩኝ እኮ ገባ። የልብ ህመማንን ሲረዳ ማለት ነው ህፃናትን ሲረዳ ወይ እኔ ተሳስቼ ነው አሳስተውኝ ነው ይቅርታ ብዬ ተናገርኩኝ። ገባ። ከዛ ትተናል። ከዮዳብ ጋር ተስማምተናል። ዮዳብ የሱ ደጋፊ ነው አሁን ላይ ማለት ነው። እኔ ባልደግፈው ዝም እላለሁ። ልጆች ይርዳ ብዬ አሜሪካ ነበር ትቼ 1 ሳምንትም አልገባው። ለምን ገንዘብ እንዲያሰባስቡ ማለት ነው። እንቅፋት አለመሆን ማለት ነው። ለምን አንድ ህፃን በእኔ ምክንያት እንዲሞት ስለማልፈልግ። ጃፒ እየገባክ ነው ማውራው? እኔ ገብቶኛል። ግን በኢንተርፖል ከሰውሻል አሉ እኮ አንቺ ሌላ ችግር ውስጥ እንዳይገባ። እሱ በጣም አሪፍ ነው እንዴ ጥሩ ነው። ገንዘቦችን ሰብስቤ ኬንያ ይጣሉኝ እዝናናለሁ። ምንድነው ጡረታ የለ ስራ የለ መሮኛል ስራ። እንደውም ክሰሱኝ የኔ እናት። አይ አንቺ ልጆች አሳድጊ። አንዳንድ ጊዜ እላፊ ማጥነካ ለልጆች አታስቡ ይክሰሱኝ እንትን ይበሉኝ ችግር የለውም። ግን አንድ ጥያቄ ልጨርስልክ አለ እኮ ሪከርድ ይኸውልህ ልንገርክ ጃፕዬ። አንተ መቼም በደንብ ታውቃለህ ብዬ እኮ ነው። ለምን ስለኔ ታሪክ ስለምታውቅ የአክስቴ ልጅ የአጎቴ ልጅ ስለምታገኝ እና ምን